እና በቦረና ህዝብና ስም እጅግ በጣም ዝቅ ብዬ ምስጋና አቀርብላችኋለሁ። ይሄ እንግዲህ ከኋላ የምትመለከቱት ዱቄት ነው። በዚህ በኩል ያለው ያው እየተወሰደ ነው እስካሁን ድረስ ያለው ሰው በኦርደር ነው ማለት በተራ እየገባ ነው። እዚህ ጋር የምታዩት የተወሰኑ ዱቄት እንዲሁም ውሃ ወጥቷል። ተስፋዬ ሐረርጌውና የቲክቶክ ቤተሰቦቹ በቲክቶክ ገጽ ላይ ለወገኖቻችን ባስተባበሩት ገንዘብ አንድ መኪና ውሃ እንዲሁም አንድ መኪና ዱቄት አስገብተን ዛሬ አደራውን ተቀብለን ለወገኖቻችን እያደረሰን እንገኛለን። እጅግ በጣም አድርገን ነው እናመሰግነው። እንዲሁም እዚህ ጋር የምትመለከቱት አንድ መኪና ውሃ እንዲሁም አንድ መኪና ዱቄት ፍራኦል እትቻ እና የቲክቶክ ቤተሰቦቹ በቲክቶክ ገጽ ባስተባበሩት አደራ መልእክት ተቀብለን ለወገኖቻችን እያደረሰን እንገኛለን። አልቆምም እስካሁን ድረስ ድጋፋቸውን ቀጥላሉ። ቀጣይ ጊዜ አቅማችን በፈቀደው ሁሉ ወገኖቻችን ጎን ቆመን እንረዳቸዋለን። ለዚህ መልካም ስራ ጊዜያችሁን፣ ገንዘባችሁን፣ ሁኔታውን ሁሉንም ነገር ሳትገደቡ ባላችሁ አቅም ሁሉ ድጋፍ ያደረጋችሁ እናንተ መልካም ኢትዮጵያውያን በያላችሁበት ሰላማችሁ ይብዛ። እናቶቻችን እንግዲህ እዚህ ጋር መጥተው እየተቀበሉ ነው የሚገኙት። እስኪ ታብታብ ያደረጋችሁ ግራንዴት ነህ? ሰላም ነው? ታብታብ ያደረጋችሁለት እንግዲህ ከማንም በላይ እየደከመ ያለ ልጅ ነው። አብነት እንዴት ነው? እንግዲህ እንደምታዩት እየተፈተነ ያለ ልጅ ነው። በሚገርም ሁኔታ በሻሸመኔ ወደ ቦረና እየተመላለሰ ራሱ ነው ኦርደር የሚያደርገው ማስተር አብነት። እንደምታዩት እንግዲህ የሚያግዘውም ሰው የለውም ከጎኑ። መልካም ጓደኞቹ ጥቂት ሰው ነው እየተባበሩት ያሉት። ከአቅሙ በላይ የሆነ ስራ እየሰራ ራሱንም እየረሳ ነው እና ምናልባትም በውስጥም እየነገርኩት ነው ያለሁት ራሱን መጠበቅ እንዳለበት። በጣም እየደከመ ያለ ወንድማችን ነው። ተምር እናከብረው የሚገባና ምርጥ ልጅ ነው። እድሜ ከጤና ይስጠው። እናንተም እንግዲህ የደገፋችሁን የፊራ ቤተሰቦችም የኔ ቤተሰቦችም እንግዲህ የተሰበሰበው ነገር ይሄንን ይመስላል። በእኔ በኩል የመጀመሪያውን ዙር 400,000 ብር ነው የላኩለት። እንግዲህ ሁለተኛውን ዙር ደግሞ አሁን ቀሪውን 400,000 ብር ነገ አስገባለታለሁ። ቃል የገባችሁልን እንግዲህ ጠቅላላ ብር 1.5 ሚሊዮን ብር ነው የኔ ቤተሰቦች። ቃላችሁን ጠብቁልን። እንደዚሁም ሌሎች መርዳት ማገዝ የምትፈልጉ እንግዲህ ምንም ቢሮክራሲ ሳይበዛው እናንተ የሰጣችሁን በተግባር እያደረሰልን ነው የሚገባው። ለሚታመን ሰው ነው እየሰጠን ያለ ነው። እነዚህ ወገኖቻችን የሁላችንም ወገኖች ናቸውና ሼር እያደረጋችሁ መልካምነታችሁን እየገለጻችሁ እንደዚሁም ደግሞ አስተባብራችሁ ሰውነትን አስቀድማችሁ ላገዛችሁን በሙሉ ፈጣሪ ተምሮ ይስጣችሁ።
እንግዲህ መቀጠል ነው ያለበት እና ፒራሚድ ነገር ካለብህ አውራ ወንድሜ እሱ እየሰራ ስለሆነ እኛ እንያዝልን። ቴንኪ ተስፍሽ ሌላም በዚህ ውስጥ የሚሳተፉም አሉ። አብነት እንዴት ነው? ስራ ሰላም ነው? ጸጉርህንም ተቆረጥ ስለ ሳትቆረጥ መጣ አይደል? ምነው ገንፎ የሚያገነፋልህ ሰው የለም እንዴ? እዛ ምግብ ራሱ ልብስ ራሱ ቅያሬ አልያዘም። ምን አልከኝ? ልብስ ራሱ ቅያሬ ሳትይዝ ነው ጸጉርህን ተቆረጥ ብዬ ነበር። ሰላም ነው ፍራ? እንደምን አላችሁ? ተስፍሽ ፍራ ጸጉርም ሳትቆረጥ አለን ምን ዘገየ ነው የሚደርሰው መሰለኝ። ያው ካለው ሁኔታ ነው የላካችሁትን አደራ እንግዲህ እያደረስኩኝ ነው። ጠዋት ጀምረን እያከፋፈለን እስካሁን ድረስ አልጨረስንም። ስላደረጋችሁት መልካም ነገር እንግዲህ ከልብ እናመሰግናለን። በጣም ብዙ ሰው መልእክቱን እያደረስን ነው። በጣም ብዙ ያንተ ይበልጣልና አንተ እዛ ቦታ ላይ ሄደ ያንን ቪዲዮ ከለቀቅ በኋላ ለብዙ መነቃቃት ሆኗል። መንግስት እንዲንቀሳቀስ ሆኗል። ብዙዎች እጃቸውን እንዲዘረጉ ሆኗል እና ከዚህም በላይ የሰራው ስራ ሊያስመሰግን ይገባል። እውነቴን ነው የምልህ። ምክንያቱም ያንን ቪዲዮ ቦረና መጀመሪያ ጊዜ ሄደ ከለቀቅ በኋላ ብዙ ሺህ ህዝብ እንዲንቀሳቀስ በጣም በደንብ እንዲታይ ነው የሆነው እና ትልቅ ስራ ነው የሰራኸው። ስለዚህ አሁንም ደግሞ ራስንም ጎርተ ነው እየተንቀሳቀስክ ያለው። ራስ መጉዳት ደግሞ ጥሩ አይደለምና ምግብ መብላት ያለብህ ራስንም እና ስቲል ነው በወጣበት ልብስ ቅያሬ ሳይዝ ነው ወገኖች የሄደው። የለበሰውን ቲሸርት እና አንድ ጃኬት ሱሪ በቃ ሌላ ነገር የለው፣ ጫማ ምንም የያዘው ነገር የለም። ብድግ ብሎ ነው የሄደው ወደ ቦረና እና ቦታው ይሞቃል፣ ምንም ነገር የለም። እንደገና ሻሸመኔ ሌሊት ስደውልለት ሌሊት ነው እየተጓዘ የነበረው። ዱቄቱን ውሃውን አስጭነው ሌሊት ነው ሲጓዝ የነበረውና ያን ሁሉ ይሰማል። ተስፍሽ ይሰማል። አሁን ይሰማል እየደወሉብኝ። ስለዚህ ብዙ ትልቅ ነገር ነው። ሌላ ይሄ ነገር ካለፈ በኋላ ነው አንተን ልናመሰግን የሚገባውና በዚህ ውስጥ የተሳተፈው ማንም ሊመሰገን እኛ ድርሻውን ገንዘቡ ቢሰባሰብም ቢመጣም ትልቁ ድርሻ ትልቁ ስራ የሰራው አንተ ነህ። አንድነት እንዲፈጠር ሁሉም ሰው ወደ ቦረና እንዲመለከት አጋጣሚ እንደውም የዞን አስተዳደሩ ጋር አንተ ሻሸመኔ ስታስጭን አግኝቼው ነበር በስልክ እና የት ነው እዚሁ ነው ያለው ብሎ አንተ አንቲንክ ስጨርስ ይፈልጋል መሰለኝ አይደል? ትሄዳለህ። እና እዛ ቦታ ላይ በጣም ትልቅ ስራ ነው የሰራው አብነት። እግዚአብሔር ይባርክ። ለወገን መድረስ እንደዚህ በሰው በተራበ በተቸገረበት ሰዓት መድረስ፣ ይሄ ሁሉ እናቶች ይሄ ሁሉ ቦታ ላይ ደርሰ አንተ ብሔር ቋንቋ ነገር ሳትል እንዲሁ ሰው በመሆኑ ብቻ መረዳት አለበት ብለህ ሮጠን የመጣኸው ምድራዊ ነገር ሳይገዛ ሰማያዊውን ነገር ተመልክተ ነው ያንን ነገር ያደረግከውና እግዚአብሔር ይባርክ ነው የምለው። ከዚህ በላይ ደግሞ ራስህን ባትጎዳ ጥሩ ነው። እያረፍክ ብትንቀሳቀስ ጥሩ ነውና ይሄንን ነው የምለው። ሁላችሁም እንግዲህ እዚህ ውስጥ ያላችሁ በሙሉ እግዚአብሔር ይባርካችሁ። የሰጣችሁም በጸሎት ያገዛችሁም ሁላችሁ ማንም እንትኑ ሳይሆን እግዚአብሔር ይባርካችሁና ይሄ ነገር እንደዚህ መቀጠል አለበት። ተስፋ ያንተንም ቴንኪው ማለት ፈልጋለሁ። ተሰምቶ
የወገን ጉዳይ ተሰምቶ ቁጭ ብለ ገንዘብ መሰብሰብ ቀላል አይደለም። ለዛውም በዚህ አስቸጋሪ በሆነበት ጊዜ ሰው በማይታመንበት ጊዜ አስቸጋሪ ነው እና አንተ ደግሞ ያንን አብረህ ከአብነት ጋርም እሱን አምነህ ወደ እሱ የሰበሰብከውን ገንዘብ ልከህ እንዲህ ደግሞ የሚታይ ነገር ስለሆነ አብነት ጋር የሚደረገው ነገር የሚታይ ነገር ነው። የሚለፋ ልጅ ነው እና ዘመኑን ወጣትነቱን ሁሉ ለራሱ ሳይሆን እንደዚህ አይነት ነገሮች ላይ እየተሳተፈ ያለ ልጅ ነው። በጣም በጣም አመሰግናለሁ። አንተንም እግዚአብሔር ይባርክ ነው የምለው። ሁላችሁም ተባረኩ። አብነት የምትለው ካለ እንግዲህ ስራ አመሰግናለሁ። ኦንላይን ላይ ያላችሁ ወዳጆቼ በሙሉ ሰላም ብያችኋለሁ። ሰላማችሁ በያላችሁበት ይብዛ። ዛሬ እንግዲህ ምናልባትም ኦንላይን አዲስ የገባችሁ ካላችሁ ቦረና አካባቢ ነው የምንገኘው። ባለፈው ጊዜ ቦረና አካባቢ በተከሰተው ድርቅ ምክንያት የድጋፍ ጥሪ አቅርበን ነበር። አቅማችሁ በሚችለው ሁሉ ከወገኖቻችን ጎን እንድትቆሙ በምትችሉ ሁሉ ድጋፍ እንድታደርጉ የእርዳታ ጥሪ አቅርበን ነበርና በዛው መሰረት ብዙዎቻችሁ አገር ውስጥም ውጭም ያላችሁ ከቦረና ወገኖቻችን ጎን ቆማችሁ በምትችሉት አቅም ሁሉ ከአንድ ሃይላንድ ጀምረው የበኩሉን ድጋፍ ያደረጉ በጣም በርካታ ሰዎች አሉ። ኢትዮጵያ ውስጥ ያሉም ከኢትዮጵያ ውጭ የሚኖሩ እና ረሃብ ጊዜ አይሰጥም፣ ቀጠሮ የሚሰጥ ነገር አይደለም። በእጃችን ላይ የያዝነውን ነገር ቶሎ ብለን ለወገኖቻችን ማድረስ ስላለብን ከፋብሪካ ውሃ እንዲሁም ዱቄት አስጨናን መተን ለወገኖቻችን አሁን እያከፋፈለን ነው የምንገኘው። በዚህ በጎ ተግባር ላይ የተሳተፋችሁ ሀገር ውስጥም ውጭም የምትኖሩ ውድ ኢትዮጵያውያን በያላችሁበት ሰላማችሁ ይብዛ። የላካችሁን አደራ በዚህ መልኩ እንግዲህ ለወገኖቻችን እያደረሰን እንገኛለን። ተስፍሽም ፍራውልም ሌሎቻችሁም እዚህ ውስጥ ያላችሁ አቅማችሁ በፈቀደው ሁሉ ከጎናችን ነበራችሁ። ያው ሌላ ምንም የምንለው ነገር የለም። በቦረና ህዝብ ስም ከወገቤ ዝቅ ብዬ ትልቅ ምስጋና አቀርብላችኋለሁ። እግዚአብሔር ያክብርልኝ። ወንድሜ አብነት እስቲ ይሄም ነገር ይለፍና ደግሞ አንተንም ለማመስገን ያብቃን። ፈጣሪ ብርታት ይሁን። ሌላው መረጃ ምንድነው? ሁለተኛውን ዙር እኔ ጋር የተሰበሰበውን ዛሬና ነገ አስገባላለሁ ወንድሜ። ተጨማሪ ነገር አንድ ኪያ የሚባል ልጅ ወደ ቦረና እየመጣ ነውና እሱም የተወሰነ ያሰባሰበው ነገር አለ። ስልኩን አንሳለት ይዞልህ እየመጣ ነው። ስለዚህ በርቱ። የምትፈልገው ነገር ካለ ኮንታክት አድርገን ምናልባት ልብስ እንዲያመጡልህ ብታደርግ አሊያም ደግሞ ቅርብ የሆነ ቦታ ካለ ብትገዛ ደስ ይለኛል። ራስህን ጠብቅ። አንተ ስትኖር ነውና ሁሉም ነገር የሚሆነው። እኛ እዚህ ዝም ብለን እያስተባበርን ያገኘነውን የምንልከው እንጂ ምንም የተለየ ነገር አይደለም። አሁን አንተ ነህ ቦታው ላይ ሆነ መከራውንም እያየ ያለውና እንግዲህ እንዲህ ነው መልካምነት፣ ኢትዮጵያዊነትም ይሄ ነው መገለጫውና ይህንን ልብ ፈጣሪ ይጠብቅልህ ወንድሜ። እንግዲህ ይሄ ቀን አልፎ ለማመስገን ያብቃል። ታሪክ ነው እየሰራ ያለው። ለዓለም ነው የተቸገረውን ሰው አስተዋውቀን ትልልቅ ሚዲያዎች ያልሰሩትን ነገር እየሰራ ያለው። እዛ እንግዲህ ህዝቡም ወገንህም ምን አይነት ፍቅር እያሳየ እንደሆነ እያየኸው ነው። እንግዲህ ይሄ ነው ትክክለኛው መሬት ላይ ያለው እውነትና የሰጣችሁንን ነገር እኛም በአግባቡ እያደረስን ነው። አሁንም ቃል የገባችሁልን ሰዎች ቃላችሁን ፈጽሙ። በእኔ በኩል የመጀመሪያውን ዙር 400 ሺህ ብር ልክለታለሁ። አሁን ደግሞ ቀጥዬ 400 ሺህ ብር ዛሬና ነገ ልክለታለሁ። ቃል የገባችሁት ብር እስኪያልቅ ድረስ ወንድማችን ኃላፊነቱን ወስዶ ይሄው የሰጣችሁት ነገር በላይቭም እንደዚሁም ዶክመንትም እየተቀረጸ ነው ያለው። ታሪክ ነው እየሰራችሁ ያላችሁ። በፊራ ቤትም የተሰበሰበው የፊራ ሰፖርት ያደረጉትም እሱም ልኮለት እንግዲህ በጋራ እንትን እያለ ነው። እንደዚሁም በአብነትም አካውንት ያስገባችሁለት ይሄ ሁሉ የምታዩት ህዝብ ከ3000 በላይ የተመገበና እየታደለ ያለው እናንተ ደጋግ ኢትዮጵያውያን በሰጣችሁት ነገር ነው እና ክበሩልኝ ለማለት ነው። ብትችሉ አበርቱልኝ፣ አብነትን አመስግኑልኝ። እግዚአብሔር እድሜና ጤና ይስጠው። ቤተሰብህ ይባረክ ወንድሜ። ክፉ አይንካን፣ ክፋትም አይምታ። በጣም ትልቅ ቦታ ነው ያለ በልቤና ክበርልኝ አብነት። አመሰግናለሁ። ያው እግዚአብሔር ያክብርልኝ። ምናልባት ገዝተ ላይ ብትቆዩና ያለውን ነገር ብታዩ ትንሽ የቀሩ ነገሮች አሉ። እነዛ ነገሮች እኔ ደርሼ ማስተካከል ስላለብኝ መልሼ እመጣለሁ። ችግር የለውም። እሺ ችግር የለም። እሺ እናብራራለን፣ እናናግራቸዋለን።
ተመልካቾቻችን በዚህ አጋጣሚ ከነጎዲያ ደግሞ ለደብረ ብርሃን በኔና በመማር አብረን በጋራ ሆነን እዛም ከወለጋ ለተፈናቀሉት ወገኖች እናግዛለን እንረዳለን ሰው መሆን በቂ ነው በየአቅጣጫው ምንም ዋጋ የሚከፍሉ ንጹሃን ሰዎች መረዳት አለባቸውና ይሄንን ሁሉ ህዝብ ዘር ቀለም ሃይማኖት ሳትሉ ይረዳችሁልን ሁላችሁንም ኢትዮጵያውያንን ከልብ ማመስገን እንወዳለን ይሁት እንግዲህ ይሄንን ህዝብ መታደግ ማለት የናንተ አንዱዋ መግዛት የወገንን ህይወት ይቀጥላልና ቴንኪው ከልብ እናመሰግናለን ፈጣሪ ጨምሮ ይስጣችሁ የተጣችሁ ሼር አድርጉለት ታብታብ አድርጉለት እንደዚሁም በጊፍት አበረታቱት ምናልባትም እንደዚህ አይነት ሰው በጠፋበት ሰው የሆነ ሰው ማግኘት ቀላል አይደለምና ላይክ ያደረጋችሁ ሼር አድርጉለት ኮፒ ሊንክ አድርጉ የሚባለውን እየሰማን እንተረጉምላችኋለን ኦሮምኛ ለማትሰሙ ሰዎች ፊራ የቦረናውን ኦሮምኛ ትችላለህ እንዴ እየተጠራ ነው የመዘገቡትን ሰው ምረድስን ሰው ማለት አገሩም ህዝቡ እርስ በርስ ነው የሚደጋገፈው ማንም የለም ነው ተዛኑ ነው ያ አብነትን እንኳን የሚያግዘው ሰው እኮ ሁለት ሰው ሶስት ሰው ጓደኞች ይሄን ሁሉ አውርዶ ይሄንን ቦታ ማልማት ይቻላል አፈሩ እኮ ይቀበላል ግሪን ማድረግ ይቻላል ይሄ ቦታ አየው ሳራ Yeah. I think እንትን ውሃ ለማውጣት ተሞክሮ ጨዋማ ሆኖባቸዋል ምናምንና ተጠልፎ መምጣትን ያለበት የሚል ነገር መረጃዎች ተመጣጣላችሁ ነው ስልክም ደውሉለት እንደዚሁም እኛ ጋርም ቃል የገባችሁ ቃላችሁን ፈጽሙልን እስከ አርብ ድረስ እንግዲህ ያለው ነገር እንጨርሳለን ሰላም ብለናል እንግዲህ ችግር የሁላችንም ችግር ነው ብላችሁ ድጋፋችሁን ያሳያችሁ ሁሉ ከልብ እናመሰግናለን ያው የናንተ እገዛ ወገኖቻችን ጋር ደርሶ ነው ያያችሁ ያሉት ሁላችንም ከልብ እናመሰግናለን አንዳንድ መጥፎ ለሆኑ ኮሜንቶች መልታቸው ሰው ያለው ነው የሚሰጣችሁና እንዲሁ መልካቸውን እየቀያየሩ የሚገቡ ሰዎች ስላሉ መልስ አትስጧቸው ቦታ አትስጡ እናንተ ያገዛችሁት ነገር ቦታው ላይ መድረሱንና ነፍስ መቀጠላችሁን ካወቃችሁ ምንም ችግር የለውም ዝም ቢዋለበት ቦታ አትዋሉ ንቦች ያሉበት ቦታ መዋሉ ነው መልካም እናመሰግናለን ሁላችሁንም ክበሩልን ታብታብ አድርጉለት ኮፒ ሊንክ ያደረጋችሁ የቦረና ህዝብ ምንም የገባው አይደለም ጭራሽ ምንም ተምኑን ማይገናኝ ማብረሰብን ማገናኘት መልካም አይደለምና anyway ሲገብታችሁ ማይሆን ነገር ከምትናገሩ እስኪ የተሻለ ነገር አዘጋጅታችሁ ጥሩና እናስተባብረኝ
ለስድብ የምትቸኩሉ ሰዎች ለማስተባበር ጥሩንና እናግዛችሁ። ቢያንስ እኛ መሬት ላይ ያለ ነገር እየሰራን እያሳየናችሁ ወገኖቻችንን እየረዳን ነው። ዝም ብላችሁ ባዷችሁን ከምታወሩ ለምትቆረቆሩለት ለእርዳታ እጃችሁን ዘርጉልን የሚል ነገር ፕሮግራም አዘጋጁና እስኪ እኛ እንቅር። እኛ መሬት ላይ እየሰራን ነው። እውነቱ ይሄ ነው። ስለዚህ እናመሰግናለን። ድንቅ መልካም ሰዎችን ድጋፋችሁን ያሳያችሁልን ሰው በመሆን ብቻ መስፈርት እየረዳችሁን ያላችሁ አሁንም እንግዲህ በዚህ ምስኪን ህዝብ ከልብ እናመሰግናለን። ብዙ ሰዎች ብዙ ትብብር አድርጋችኋል። የሚገርም እንቅስቃሴ ነው። ፌር ከማድረግ ጀምሮ እናንተ ትልቅ ሰዎች ናችሁ። ክበሩልን ሁላችሁ። እንግዲህ ቀጥታ ወደ አብነት አካውንት ማስገባት ከፈለገችው አብሳላት ስልክ ቁጥሩንም የአብነትንም አካውንት እየሰጠቻችሁ ነው። ዛሬ ላይ እዛ እየረዱ ያሉት እንግዲህ እየተረዱ ያው ሐሙስ ይደርሳል ባልኳችሁ መሰረት የላክነው ነገር ቃላችንን ሳይጣጠፍ በእግዚአብሔር ፍቃድና በአብነት ጠንካራ ልባት ምክንያት የመጀመሪያው ዙር የላክንለት ዳታ ደርሶት እየሰጠነ የሚገኘው ተመልካቾቻችን ያገዛችሁን በፊራ ቤትና እንደዚሁም በኔ ቤት ገዛ ያደረጋችሁ ይሄው እንግዲህ ዛሬ አብነት እየሰጠ ያለው ከሱ ጋር ጨምሮ እኛም የላክንለትን የመጀመሪያውን ዙር እርዳታ ለ3000 ለሚደርሱ ወገኖቻችን እያደለን ያለው እና እየሰጠነ ያለው ሁላችሁንም ከልብ እናመሰግናለን። ክበሩልን። እንግዲህ የሰጣችሁንን ብር ያደረጋችሁልን ነገር እዚህ ላይ ያዋልነው ነው። በእኔ በኩል የመጀመሪያውን ዙር 400,000 ብር ብቻ ነው የላኩለት። እንግዲህ እናንተ የሰጣችሁኝ ወደ 800,000 ብር ደርሷል። ነገና ከነገ ወዲያ ደግሞ በቀን 200,000 ብር ነው መላክ የሚቻለው። 400,000 ብር ነገና ከነገ ወዲያ ልክለታለሁ። ሁለተኛው ዙር ይቀጥላል። ስለዚህ ቃል የገባችሁ